እንኳን ደህና መጣችሁ ወደ ክህሎት። ይሄኛው የክህሎት ዌብሳይታችን የላንዲንግ ፔጁ ወይም ደግሞ ሎጊን ያደረገም ያላደረገም ሰው የሚያገኘው የመጀመሪያ ፍሮንት ፔጁ ነው። ሶ ለመጀመሪያ ያህል ሬጅስተር ካላደረጋችሁ ሬጅስተር የሚለውን በተን ትነኩትና ኢንስትራክተር ወደሚለው ስዊች ማድረግ አለባችሁ። ብዙዎቻችሁ በዲፎልት ብዙዎች ስላጋጠመን ነው በዲፎልት አስ ስቱደንት ይገባባችኋል። ግን እችኛዋን በተን ከስቱደንት ወደ ኢንስትራክተር መቀየራችሁን አትርሱ። ከዛ ፉል ኢሜይል፣ ፉል ኔም፣ ፓስዋርዱን ካስገባችሁ የሚጠበቅባችሁ እዚህ ውስጥ ሊስትድ የሆኑትን ነገሮች ፎርሙን ከሞላችሁ በኋላ ሳይን አፕ ትሉታላችሁ። እኔ ግን ኦልሬዲ አካውንት ስላለኝ ሎጊን ነው የምለው ማለት ነው። ሶ ሎጊን ሳደርግ በመቀጠል አሁን ይሄ እናንተ የምታገኙት ዳሽቦርድ ነው ሁሉ የቲቶሩ ሎጊን ያደረጉበት። አሁን ለምሳሌ እኔ እንደ ቲቶር ይሄ የኔ ዳሽቦርድ ነው። ከዛ አሁን ለስራ ለመጀመሪያ ያህል ኦንቦርድ ለመሆን መጀመሪያ መሟላት ያለባቸው ፎርሞች አሉ መሙላት ያለባችሁ። የዚህም የትሬኒንጉም ዓላማ ዋናው እሱ ስለሆነ ሶ መጀመሪያ ላይ ሴቲንግ እሱን ለመሙላት እዚች ጋር የምታዩት ሴቲንግ የሚለው ላይ ትገባላችሁ። ከዛ ሴቲንግ የሚለውን ከገባችሁ በኋላ ላይ እዚህ ጋር ቤዚክ ኢንፎርሜሽን የሚል አለ። እዚህ ጋር መሙላት ያለባችሁን ቦታዎች ትሞላላችሁ። እዚች ጋር ጆይን ኢሜል ኒውስ ሌተር የምትላለች የምትታያችሁ ከሆነ እችኛዋ ማለት ነው። ኦን ካደረጋችሁት ስለ ክህሎት መረጃ እንዲደርሳችሁ በኢሜይላችሁ መረጃ እንዲደርሳችሁ ታረጋላችሁ። ካልፈለጋችሁ ደግሞ ኦፍ ታረጉታላችሁ። ይሄንን ኢኔብል ፕሮፋይል ሜሴጅ ደግሞ የምታስጠኑት ልጅ ሚቲንግ ሴት ማድረግ ሳይጠበቅበት በዚሁ ፕላትፎርም ብቻ አንዳንድ ጥያቄዎችን መጠየቅ እንዲችል ካረጋችሁት ይሄን ኦን ታረጉታላችሁ። ማትፈልጉ ከሆነ ግን ኦፍ ታረጉታላችሁ። ልጁም ጥያቄ ሲጠይቅ ኤኒ ደግሞ ኖቲፊኬሽን ሲመጣ እዚህ ጋር የምታዩት የደውል ምልክቷን እሷ ጋር ትመጣለች። ሁሉም ጥያቄዎች ማለት ነው አሚን ሁሉም ኮንቨርሴሽኖች ኖቲፊኬሽን ሁሉም ኖቲፊኬሽኖች ብር ሲገባላችሁ፣ ዊዝድሮዋል ሲደረግ፣ ቡክ ስትደረጉ ኤኒቲንግ ያለው ስለእናንተ ሪሌትድ የሆነ ኖቲፊኬሽን በሙላ እዚህ ጋር ነው የምታገኙት። ሶ ይህንን ሁሌ ቼክ ማድረጋችሁን አትርሱ። በመቀጠል ይህንን እዚህ ጋር የሚገባውን ነገር ከሞላችሁ በኋላ ወደ ኢሜጅ ነው የምትገቡት። ኢሜጅ ላይ ፕሮፋይል ኢሜጅ ታስገባላችሁ፣ ከቨር ፎቶ ታስገባላችሁ። ያው ብዙዎቻችን ፋሚሊያር ነን ብዬ አስባለሁ። የፌስቡክ ላይ አሁን ፕሮፋይል ኢሜጅ እና ከጀርባ ደግሞ ይባላል አይደለ? ከቨር ፎቶ ለዛ ማለት ነው። ሶ ፕሮብ እንዴት ነው የምናስገባው? ይሄ ለየት የሚያደርገው ቀጥታ ከፒሲያችን ወደዚህኛው አፕሎድ ማድረግ አንችልም። በመሀል ፋይል አለ ለእያንዳንዳችን ለቲቶረሮች የተቀመጠልን ፋይል አለ እና እሱ ፋይል ላይ ነው መጀመሪያ ከፒሲያችን ወደሱ እናስገባና ከሱ ነው ወደዚህ ሲስተም ውስጥ የምናስገባው ማለት ነው። እሱን ፋይል አክሰስ ለማድረግ እንደምታደርጉት መጀመሪያ ላይ እዚች ጋር እንደምታዩት ሴሌክት ኢሜጅ የሚለውን ትነካላችሁ። ከዛ እችኛዋ ፋይል ትመጣለች ፎልደር ማለት ነው። ይሄ ፎልደር ለእያንዳንዳችሁ ቲቶሮች የየራሳችሁ ነው። ላይክ አንዱ የአንዱን አክሰስ ማድረግ አይችልምም። ሲጀመርም ይሄ ሴት ይደረጋል በየአካውንታችሁ ማለት ነው። እዚህ ውስጥ ነው መጀመሪያ ላይ የምታስገቡት። ለማስገባት እቺ ፕላስ ሳይኗን የምትታያችሁ የፕላስ ሳይኗን ትነኳትና አፕሎድ ኒው ፎልደር የሚላለ አፕሎድ እለዋለሁ ማለት ነው እኔ። ከዛ ቹዝ ፋይል የምትላለች እዚች ጋር እንደምታዩት ቹዝ ፋይል ስል ወደ ራሴ የፒሲ የፐርሰናል ኮምፒውተር እዚህ ጋር ይመጣል ማለት ነው። ከዚህ ውስጥ አንዱን ነው ሰሌክት የማደርገው። ለምሳሌ እኔ ይሄንን ሰሌክት ላድርግና እንደ ፒክቸር ኦፕን እለዋለሁ ማለት ነው። እዚህ ጋር ሜቢ ለእናንተ እቺ የፋይሏ ፓርት ላትታያችሁ ትችላለች። ሰሌክት አድርጌያለሁ ኦልሬዲ። ከዛ ክሎዝ ነው የሚለው ይመጣል። ኦልሬዲ እዚህ ጋር ይኸው ሰሌክት ያደረኩት ይመጣል። ከዛችን ጨርሼ ምንድነው የምለው በኋላ ላይ ይመጣል። አሁን ሴቭ ስለው ችኛዋን በተን ሴቭ ስላት ይመጣል፣ ይቀየራል። ይሄኛውንም በተመሳሳይ ፕሮሰስ ነው የምንቀይረው። ከዛ ሲግኔቸሩ በኋላ ላይ ከዚህ በሚቀጥለው ትሬኒንግ ይሄኛው ለኦንቦርዲንግ አሁን ስለማያስፈልግ ለአሁን እንዘለውና በሚቀጥለው ትሬኒንግ ግን ለምን እንደምትጠቀሙበትም በዛው
እንነግራቸዋለን ማለት ነው። ይሄኛውን ከጨረስኩ በኋላ ሴቭ ብዬ እወጣለሁ። ከዛ ስወጣ አያችሁ ሲቀይር ኤንደን አሁን ከዚህ ቀጥሎ የምናየው ምንድነው አባውት ፔጅ ነው። እዚህ ጋር ላይ ባዮግራፊያችሁን ነው የምጽፉት። ባዮግራፊያችሁ ማለት እናንተ እንዴት ላይክ እናንተ ራሳችሁን ኤክስፕሌን የምታደርጉበት ምንድነው የተማራችሁት፣ ባክግራውንዳችሁ እንዴት ይመስል ነበር፣ ኤክስፒሪየንሳችሁ ምን ይመስል ነበር፣ ሁሉንም ነገር ኤክስፕሌን የምታደርጉበት ቦታ ነው ባዮግራፊ ማለት። የምትመረጡትም ላይክ ወላጅም እሱን አይቶ ነው አይ ይሄ ኤክስፒሪየንስ አለው አይ ይቺ ኤክስፒሪየንስ አላት ብሎ ይሄንን አይቶ ነው እናንተን የሚመርጣችሁ ለስራ ማለት ነው። ባዮግራፊ ይሄኛው ስለእናንተ በደንብ ኢንዲቴልስ የሚያወራ የምትጽፉበት ፓርት ነው። ከዛ በመቀጠል ጆብ ታይትል ምንድን ነው አሁን ላይ ከረንትሊ ሶፍትዌር ኢንጂነር ከሆናችሁ ሶፍትዌር ኢንጂነር ወይም ሶፍትዌር ዴቨሎፐር ከሆናችሁ ወይም ደግሞ አስተማሪም ከሆናችሁ ቲቸር፣ ሲቪል ኢንጂነር ከሆናችሁ ሲቪል ኢንጂነር ያላችሁን ሙያ በሁለት ወርድ ቢቻል በሁለት ወርድ እዚህ ጋር ትጽፋላችሁ ማለት ነው። ከዛ ይህን ጽፋችሁ ስትጨርሱ ሴቭ ብላችሁ ወደ ኔክስት ፓርት ትቀጥላላችሁ። የኤጁኬሽን ደግሞ ዲግሪያችሁን፣ ማስተርስ ካላችሁ ማስተርሳችሁን፣ ዲፕሎማችሁን እና ከምን እንዳገኝ ምንድነው ዲፕሎማችሁ። አሁን ለምሳሌ እዚህ ጋር እንደምታየው ሶፍትዌር ኢንጂነሪንግ ከአዲስ አበባ ዩኒቨርሲቲ ግራጁዌት አድርጌያለሁ። ፒኤችዲ በፕሮጀክት ማኔጅመንት፣ ማስተርስ ኦፍ በቢዝነስ በማርኬቲንግ እንደዛ እያለ ይቀጥላል ማለት ነው። ይሄንን ለመስራት ምንድነው እዚች ጋር አድ ኤዱኬሽን ምትላለች እሷን በመንካት እዚህ ጋር ኤግዛምፕል ራሱ አለ ፒኤችዲ ኦፍ ሜዲሲን ፍሮም ሚሽጋን ዩኒቨርሲቲ ምናምን የሚላለው እዚህ ጋር ትጽፋላችሁ ማለት ነው። በዚህኛው በኤግዛምፕሉ መሰረት ከዛ ጽፋችሁ ስጨርሱ ክሎዝ ማለት ነው። እኔ ግን ኦልሬዲ ሴቭ ማለት ነው እናንተ እኔ ኦልሬዲ ስላጸፍ ክሎዝ አልኩት። ይህንን ስትጨርሱ ወደ ኔክስት ፔጅ ደግሞ ሴቭ ማድረጋችሁ እንዳትረሱ ሁሉንም ስጽፉ። ኔክስት ፔጅ ደግሞ ቴክኒካል ስፔሻሊስት ይሄኛው ኤክስፒሪየንስ ነው። ኤክስፒሪየንሳችሁን ደግሞ ኤኒ ኤክስፒሪየንስ ያላችሁ ላይክ ሪሌትድም ከቲቶሪንግ ላይ ሪሌትድም ላይሆን ይችላል፣ ግን የስራ ኤክስፒሪየንስ ካላችሁ ምክንያቱም ይሄም ይታያል ወላጆች ያዩታል። ለዛ አሁን ለምሳሌ ይሄኛው ቴክኒካል ስፔሻሊስት አት ክህሎት.com ነው የሚለው የዚህ ቲቶሪያል ኤክስፒሪየንስ። እሱንም ይሄኛውንም ለመጻፍ ተመሳሳይ ፕሮሰስ ነው የምትሄዱት ከኤዱኬሽኑ ጋር። አድ ኤክስፒሪየንስ የሚለውን በተን ትነካላችሁ። ከዛ እዚህ ጋር ትጽፉታላችሁ ማለት ነው። ከዛ ጽፋችሁ ስጨርሱ ሴቭ ማለት ነው የሚጠበቅባችሁ። ከዛ እኔ አሁን ግን ስላጻፍኩበት ምንም ክሎዝ ነው የምለው። ይህን ስጨርሱ ስኪል ላይ ትገባላችሁ። ስኪል ላይ ስትገቡ እዚህ ጋር ማስጠናት የምትፈልጉት ሳብጀክት የትምህርት ሳብጀክት እና ግሬድን ነው የምትመርጡት እዚህ ጋር። ከሱ ባለፈ ደግሞ ለየት ያለም ነገር አሁን ለምሳሌ ቋንቋ ማስጠናት የምትፈልጉ ከአሏችሁ ለምሳሌ እንደ ትግርኛ፣ ሶማልኛ፣ አፋን ኦሮሞ እዚህ ጋር እንደምታዩት ማለት ነው። ትግርኛ አለ፣ አፋን ኦሮሞ አለ፣ አረቢክ አለ፣ እዛ ጋር አፋሮ ነው ኦልሬዲ አለ፣ ሶማሌ አለ፣ ፍሬንች አለ፣ ቻይኒዝ አለ። ኢቭን ደግሞ ከሱ ሌላ ስፖርት ማስተማር የምትፈልጉ ከሆነ ልጁን ቴኳንዶ አለ፣ ዳንስ ከሆነ ባሌ ያለ እንደዛ ማለት ነው። ሁሉንም ያማከለ ነው ይሄ ፕላትፎርም። ሁሉንም ነገር የሚፈልግ ለየት ያለም ነገር የሚፈልግ ይሄኛውን ችሎታዬን ደግሞ ለማን ላስተምር የሚልን አስተማሪ ነው የሚያገናኘው ፕላትፎርሙ። ይሄኛውንም እዚህ ጋር የምትፈልጉትን የትምህርት ደረጃ እና ምንድነው ሳብጀክት ሙሉ ኤኒ ለየት ያላችሁ ምንትን ካለ እዚህ ጋር መምረጥ ትችላላችሁ ማለት ነው። ከዛ ይህን ስጨርሱ ሴፍ ትሉትና ትወጣላችሁ። በመቀጠል ምንድነው አይደንቲቲ ኤንድ ፋይናንሻል ፔጅ ላይ ደግሞ እዚህ ጋር ያው አካውንትን በኋላ ላይ ስራችሁን ሰርታችሁ ስጨርሱ ፔመንታችሁ የምታገኙት በየሳምንቱ ነው። እዚህ ጋር ፔመንት ሲፈጸምላችሁ በየትኛው አካውንት ነው እንዲፈጸምላችሁ ብትፈልጉት መሙላት አለባችሁ። ለዛ እዚህ ጋር አካውንት ታይፕ አለ፣ ስማችሁ አለ፣ ከዛ አካውንት ነምበሩ አለ። አይደንቲቲ ስካን ላይ ተመሳሳይ ፕሮሰስ ነው እንደ ቅድሙ የምትሄዱት። መጀመሪያ ላይ ያሳየኋችሁ ፎልደር ላይ ታስገቡትና ከዛ ነው ከሱ ፎልደር ወደዚህ የምታስቀምጡት። በተቻላችሁ መጠን እንትኖቹን በፒክቸር ፎርማት አድርጉት። ፒዲኤፍ ፎርማት ሳይሆን ፒኤንጂ ወይም ጄፒጂ ፎርማት ታረጉት ተመራጭ ነው፣ ቶሎ ኢዝሊ እኛም እንድናየው ማለት ነው። አይደንቲቲ ስካን ላይ እዚህ ጋር ያው መታወቂያችሁን ነው የምታስገቡት። የመታወቂያችሁን ስካን የተደረገውን
አይደንቲቲ ስካን የሚለው ላይ ታስገባላችሁ። ሰርቲፊኬት ኤንድ ዶክመንት ደግሞ እዚህ ጋር የምታስገቡት የትምህርት ማስረጃችሁን። አሁን ለምሳሌ ማስተርስ ከሆነ ያላችሁ የማስተርስ እንትናችሁን እዚህ ጋር ታስቀምጣላችሁ። ዲፕሎማም ኤኒ ኢቨን ተማሪዎች አሁን የዩኒቨርሲቲ ተማሪዎች ሆናችሁ ይህንን ስራ የምትሰሩ የማስጠናት ስራ የምትሰሩ አላችሁ እና እናንተ ደግሞ ያው ስሊፓችሁን ግሬድ ሪፖርታችሁን ነው የምታስገቡት ማለት ነው። እሱን አይተን እኛ ፕሩፍ እናደርግላችኋለን። ከዛ ባለፈ አድሬስ የሚለው አለ። አድራሻችሁን ትጽፋላችሁ። በተቻላችሁ መጠን ቢ ስፔሲፊክ ማለት አድራሻችሁን ስትጽፉ በአቅራቢያችሁ ያለ ሰው እንዲያገኛችሁ ኢዝሊ ሎኬት እንዲያረጋችሁ አድርጋችሁ ጻፉት። ከዛ ባለፈ ይሄኛውን ሴፍ ትሉታላችሁ። ብዙዎቻችን ያጋጠመን ችግር ምንድን ነው? እዚህ ጋር ብቻ ይጽፉትና አድራሻቸውን ማፕ ላይ ሎኬት ሳያደርጉት ይተውታል። ይሄኛው ጋር ከሆነ ላያነበው ይችላል እንትኑ። ምንድን ነው ማድረግ ያለባችሁ? ወደሚቀጥለው ስቴፕ ስንሄድ ኤክስትራ ኢንፎርሜሽን ጋር ማፕ አለች እዚች ጋር እንደምታዩት እዚህ ጋር ማስገባት አለባችሁ። ያው እዚህ ጋር ጀንደራችሁን ትሞላላችሁ፣ እድሜያችሁን፣ ሚቲንግ ታይፕ ማለት ላይ ኦንላይን ነው ማስተማር የምትፈልጉት ኦፍላይን የሚለውን ታያላችሁ። ከዛ ባለፈ እዚህ ጋር ይኸው እና አድራሻችሁን እዚህ ጋር ነው የምትሞሉት። ካንትሪ ኢትዮጵያ፣ ያው ኢትዮጵያ በአሁን ላይ ከረንትሊ እየሰራን ያለ ነው ኢትዮጵያ ላይ ነው፣ ግን አብሮድም ያለ ሰው አውትሶርስ አድርጎ መስራት ይችላል። ኢትዮጵያ ነው ያላችሁበት ኢትዮጵያ ነው። ፕሮቪነንሳችሁ አዲስ አበባ ትመርጣላችሁ፣ ወይም ደግሞ ሌላም ፕሮቪነንስ ካላችሁ እዚህ ጋር አለ ይመጣል። ኦሮሚያ፣ ትግራይ፣ ሶማሌ፣ ቤኒሻንጉል ጉሙዝ፣ ሲዳማ እያንዳንዱ ሪጅኖች ይመጣሉ። ከሱ ያው ከእናንተ ሪጅን ካላችሁበት ሪጅን ጋር ሪሌት ያደረገውን ትመርጣላችሁ። ሌላኛው ደግሞ ሲቲ ያው ፕሮቪነንሳችሁ አዲስ አበባ ከሆናችሁ ሲቲያችሁንም አዲስ አበባ ብላችሁ ነው የምትሞሉት። ሌላው ደግሞ አሁን አማራ ሪጅን ከሆናችሁ ባህር ዳር አለ፣ ጎንደር አለ፣ ወሎ አለ፣ ደሴ እንደዛ እያለ ያስመርጣችኋል ማለት ነው። ዲስትሪክት ደግሞ አሁን ላይ በጣም ስፔሲፊክ የሆነው ሰፈሮቹን የሞላ ነው። በአዲስ አበባ ውስጥ ያሉ ሰፈሮችን ነው። ይሄኛውን ካሞላችሁ በኋላ ላይ ሴቭ ብላችሁ ትወጣላችሁ። አፕሩቭ ለማድረግ ምን ይቀራችኋል? ሚቲንግ የሚባል ነገር አለ እዚህ ጋር። ሚቲንግ ማለት መቼ አቬለብል እንደምትሆኑ እና ብራችሁን ሴት ማድረግ አለባችሁ፣ ምን ያህል በሰዓት እንደምታስከፍሉ። ለዛ እሱን ለማድረግ እንደምታደርጉት ሴቲንግ የሚለው ፓርት ላይ ትገቡና እዚች ጋር ሚቲንግ ትታያለች አይደለ? ከእሷ ዳር ሴቲንግ የምትላለች እሷን ነው የምትነኩት። ይህን ስትነኩት እዚህ ጋር የምታዩት አቬለብል ይሄ ያስጠኝ አቬለብል የሚሆንበትን ነው። አሁን ለምሳሌ እኔ አርብ አሁን እዚህ ጋር ከ11 ሰዓት እስከ 12 ሰዓት አቬለብል ነው ብለኝ እኔ ከ12 ሰዓት እስከ 1 ሰዓት አቬለብልም መሆን እንደምችል ካወቅኩኝ እንደማደርገው እችኛዋን 3 ነጥብ ነካና አድ ታይም እለዋለሁ። ከዛ አድ ታይም ካረኩት በኋላ ምንድነው 12 ሰዓት አይደል? እዚህ ጋር ማስተዋር ያለባችሁ ደግሞ ሌላኛው ነጥብ ምንድነው ይሄኛው አቆጣጠር በፈረንጆች ነው። ማለትም ከሰዓት ሲሆን ፒኤም ነው የሚሆነው፣ ጠዋት ሲሆን ኤኤም ነው። ስለዚህ አሁን ከሰዓት አይደለም ፈልገው ፒኤም አደርገዋለሁ። ሌላ ደግሞ ምንድነው 11 ሰዓት ማለት 5 ሰዓት ነው፣ 12 ሰዓት ማለት 6 ሰዓት ነው። እንደዛ በፈረንጆች አቆጣጠር ነው መሄድ ያለባችሁ። ስለዚህ እኔ ከ6 ሰዓት እስከ 7 ሰዓት ነው የምፈልገው ማታ ማለት ነው። ከምሽቱ 12 ሰዓት እስከ 1 ሰዓት እንደማለት ነው። ፍሪ ነኝ። ስለዚህ ኤኒ ታይም እዚህ ታይም ላይ ያለ የሚመቸው ሰው ቡክ ማድረግ ይችላል። እኔ ለዛ አሁን ከ6 ሰዓት እስከ 7 ሰዓት አድርጌዋለሁ። ኦንላይን ብቻ ነው የምችለው ካልኩ ኦንላይን ብቻ፣ በዚህ ሰዓት ኦንላይን ብቻ ነው የምችለው ካልኩ ኦንላይን ብቻ ለውና ሴቭ ብዬ እወጣለሁ ማለት ነው። ከዛ ያስቀምጠዋል እዚህ ጋር እንደምታዩት ማለት ነው። የሚመቻችሁን ሰዓት እንደዚህ አድርጋችሁ ካስቀመጣችሁ በኋላ ከስር አማውንት አለ፣ ሀወርሊ ቻርጅ የሚለው እዚህ ጋር እንደሚታያችሁ አማውንት አለ። እዚህ ጋር በሰዓት ኦንላይን ከሆነ ምን ያህል ታስከፍላላችሁ፣ ኢንፐርሰንት ደግሞ የምትችሉ ከሆነ ኢንፐርሰንት ስንት ታስከፍላላችሁ። አሁን ለምሳሌ እዚህ ጋር 200 ኦንላይን ከሆነ 200 አስከፍላለሁ በሰዓት፣ ኢንፐርሰንት ከሆነ ደግሞ 350 አስከፍላለሁ። ግሩፕ ሚቲንግ ደግሞ የምትፈቅዱ ከሆነ በግሩፕ ማስጠናት የምትችሉ ከሆነ ይሄንን ኦን ማድረግ ትችላላችሁ። ከዛ ሴቭ ብዬ እወጣለሁ። እዚህ ጋር ኦልሬዲ ሴቲንጉን ኦን አድርጌያለሁ።
ሚቲንግን አቬላቢሊቲን አሳይቻለሁ መቼ እንደሚመቸኝ። ኤኒ ወላጅ ምንድነው ይሄኛን ፈልጎን ባዮግራፊያችንን አይቶ ከመረጠን እና አቬላቢሊቲ ታይማችንን አይቶ በዛ ቡክ ያደርጋል ማለት ነው። ቡክ ሲያደርግ እዚህ ጋር ኖቲፊኬሽን ትመጣለች። እንትና የሚባል ወላጅ ኦር እንትና የሚባል ስቱደንት ቡክ አድርጓል እናንተን ለማግኘት አይታችሁ እናንተ ምላሽ እንድትሰጡ ማለት ነው። እሱን ለማድረግ ደግሞ ልክ እዚህ ጋር ኖቲፊኬሽን ስትመጣ ምን ውስጥ ጋር ነው የምትገቡት? ሪኩዌስትስ ጋር ስትገቡ ሚቲንግ ሪኩዌስት ነው የሚደረገው። ቡክ ሲያደርግ ወላጁ ሪኩዌስት ነው የሚላከው ገና ማለት ነው። ከዛ በፔንዲንግ ስታት ኦልሬዲ እዚህ ጋር ፔንዲንግ የለም እንጂ ፔንዲንግ ብሎ ነው የሚመጣው። ፔንዲንግ የሚሆነው ምንድነው? በአጋጣሚ እናንተ አቬለብል ነኝ ብላችሁ ብታስቀምጡም በቦታው ሚቲንጉ ላይ ግን በአጋጣሚ ላይመቻችሁ ይችላል። ለዛ እናንተ አይታችሁት እውነት በዛ ሰዓት የሚመቻችሁ ከሆነ እንደምታደርጉት ከጉግል ሊንክ ክሬት ታደርጉና ለምንድን ነው ትልኩላችኋላችሁ። ስለዚህ ይሄኛው ኦልሬዲ ክሬት የተደረገ ሊንክ አለው። ለዛ ነው ኦፕን የሚለው። ይሄ እንደምታዩት ግን ፔንዲንግ ሆኖ ከዛ ነው ጆይን ክሬት ሊንክ የምትል አለች። ለፔንዲንጓ ክሬት ሊንክ ስትሉት ከጉግል ሚት ሊንክ ክሬት አድርጋችሁ እዚህ ጋር ፔስት ታደርጉታላችሁ። ታይሙ ሲደርስ ጆይን የምትለውን በተን መንካት ነው። ይሄኛው ታይሙ ከደረሰ አሁን ጆይን ብትለውን በተን ጆይን አድርጌ መክፈት እችላለሁ። ግን አሁን ከእናንተ ጋር ኦልሬዲ ካሜራውን ሼር እያደረኩት ስለሆነ ሁለት ሚቲንግ ክሬት ማድረግ ስለማልችል ነው በአንዴ። ይሄንን ከጨረሳችሁ በኋላ ላይ ልክ ሚቲንጉ ሲያልቅ ፊኒሽድ ትሉታላችሁ። ፊኒሽድ ብላችሁ ወላጁ አፕሩቭ አድርጎት እናንተም ፊኒሽ ካለው በኋላ እሱ ወደ ምንድነው የምትሄዱት? ወደ ፋይናንሻል ሳምንት ሲሞላችሁ ፔመንታችሁ ሪሊዝ ማውጣት ትችላላችሁ። ከ1000 ብር በላይ ከሆነ ማለት ነው በሳምንት የሰራችሁት። እሱን እንትን ለማለት ፔይአውት የምትለዋ በተን ጋር ነው የምትሄዱት። ፔይአውት የምትለዋ ጋር ስንሄድ ኦልሬዲ አካውንት ቻርጅ ላይ እኔ 1255 ብር አለ። ሬዲ ቱ ፔይአውት 5142 ብር አለ። ኦልሬዲ ቶታል እስካሁን በዚህ ፕላትፎርም ላይ የሰራው 8551 ብር ነው። ሪኩዌስት ፔይአውት ላይ ሪኩዌስት ፔይአውት ነው የምነካው። ከዛ ይሄኛው እንደምታዩት ቅድም የሞላሁት የባንክ አካውንት ሁሉም ነገር እዚህ ጋር ዲስፕሌይ ያደርጋል። ሪኩዌስት ፔይአውት የምትለዋን በተን እነካታለሁ። ከዛ ወደ አድሚኑ ይሄዳል ማለት ነው። ከዛ አድሚኑ አይቶት ለፋይናንስ አድሚኑ አይቶት አፕሩቭ ካደረገ በኋላ በአካውንታችን ኦልሬዲ ባስገባነው አካውንት ብራችን ይለቀቅልናል ማለት ነው። ኦቨርኦል ለኦንቦርዲንግ እነዚህ ናቸው ያሉት እንትኖች። እነዚህን የሚጠበቅባችሁን ፎርሙን ሞልታችሁ ዶክመንታችሁን አስገብታችሁ አፕሩቭ እናድርጋችሁና ተደረጉና ወደ ስራ ብትገቡ እንላለን። መልካም የስራ ሰዓት እንመኝላችኋለን። እናመሰግናለን።